ዛሬ ደግሞ የመጣ ነው ለየት ባለ መልኩ ነው እንግዲህ የሚባለው እርሽ ይባላል። በዚህ ሀገር በጣም የክብር ምግብ ነውና እንዴት እንደሰራችሁ ከስንዴ ከቅንጬ የሚሰራ ነውና። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ከሁሉ ነገር ሰላም ነው። በመጀመሪያ ቪዲዮን ስትጀምሩ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። ዛሬ ደግሞ እህቴ በእንደዚህ መልኩ ሰርተዋለች። የሚባለው እርሽ ይባላል። ከገብስ ወይ ከስንዴ ቅንጭ ነው የሚሰራው። ከዶሮ ወይም በስጋ አጥንቱን አወጣችሁ በስጋው ብቻ ነው የሚሰራው። በጣም ነው የሚጣፍጠው፣ በጣም ነው የሚጥመው ማለት ነው። እነኛ ሀገር እንደ ቅንጭ ነው፣ እዚህ ግን እንደ ገንፎ ያበስሉታል ማለት ነው። ወይ በዶሮ ወይ በስጋ ነው ብያችኋለሁ። በጣም ነው የሚያምረው፣ በጣም ይጣፍጣል ማለት ነው። ሞክሩት እንግዲህ። የእህቴን ሙያ ትንሽ ቆረጥ አድርጌ ላሳያችሁ ብዬ ነው። በጣም ነው የሚያምረው። ነገር ነገር ረመዳን ሲሆን በዚህ ነው ሁል ጊዜ የሚመገቡት ማለት ነው። በደንብ ካላሳየዋችሁ ደግሞ በጣም ይቅርታ። ይሄን አድርጋ አስመስላ ሰርተዋለች ማለት ነው። በመቃጠት ነው። ይሄ በሚከደነው ብረት ድስት ነው የምከድኑትና የምታበስሉት። የዶሮ ስጋ ከሆነ ስጋው ከበሰለ ወደ አጥንቱን በደንብ መርጣችሁ ማውጣት አለባችሁ። የበሬም ስጋ የበግ ስጋ አጥንቱን ከሆነ እንደዚህ ስከድኑት ብስል ብሎ አጥንቱ ልቁልቅል የለም። ከዛም በኋላ ስጋውን አርጋችሁ ከዛም በኋላ የራሳችሁ ቅቤ ያለ እንደዚህ ፈሰስ ታደርጉበታላችሁ። በጣም የሚጣፍጥ በጣም የክብር ምግብ ነው ብዬ ነው እምላችሁ። በጣም ነው የሚወዱት የዚህ ሀገር ዜጎች። ይሄ በጣም ነው የሚበላው። እናንተም መብላት ትችላላችሁ ማለት ነው። ምንም አይነት እንትን ነገር የለውም። ደስ ነው የሚለው። ልስልስ ያለ ነው። ጥሩ ነው። ማርያምን እንደ ገንፎ ኢትዮጵያ ገንፎ እንደምትጠቀሙት በሉት። በጣም ቆንጆ ነው። የገብስ ቅንጭ የስንዴ ቅንጭ ነው ብያቸዋለሁ። ዶሮም የዶሮ ስጋ ነውና በጣም የሚጣፍጠው። በተለየ መልኩ እንደዚህ አርጋ ስርት ታድርገዋለች። አቤት አቤት! እጅሽን ባረክ፣ እጅሽን ቁርጥማት አይንካው ነው የሚባለው። እግዚአብሔርን በጣም ነው የሚጣፍጠው። በጣም ባለሙያ ነች። ኢትዮጵያ ስትገባ የራሷን ምግብ ቤት እንደምትከፍት በጣም ባለሙሉ ተስፋ ነኝ ማለት ነው። ማለት እዚህ ሀገር ሰርታችሁ ስትሄዱ ያው ድካም አለ፣ ግን የራሳችሁን ደግሞ ቀለል ባለ መልኩ ትሰራላችሁ ማለት ነው። ይሄ ኢትዮጵያኖችም የሚመገቡት ነው። በእውነት ነው የምላችሁ። በጣም ነው የሚጣፍጠው። እኔ ራሱም እሰራዋለሁ፣ ግን እንደዚህ አይደለም። ሁሌም አልሰራውም። ያው ረመዳን አንዳንዴ ሲሆን ይበሉታል። ግን እነኚህ የሀገሩ ዜጎች ደግሞ በጣም ነው የሚወዱት። በጣም ነው የሚጣፍጠው። ሁል ጊዜ ይበላል ማለት ነው። ቅቤ ያላቸው የራሳቸው ቅቤ ፈሰስ አድርጋችሁ። አመሰግናለሁ። ሸርና ላይክ ሰብስክራይብ እንዳረሱ። አጠር ያለች ቪዲዮ ስለሆነች ላይክ እና ሸሩን እንዳረሱ። አመሰግናለሁ።